ከሰዎች ጋር ባለን ግንኙነት ውስጥ ተግባቢ እንድንሆን ከሚያደርጉን ነገሮች 5ቱ ምንድን ናቸው? አንደኛው የሰዎች ጸባይ ነው የሚያስፈልገው። ጸባይ የሌለውን ሰው እንዴትም አድርገን ልንይዘው አንችልም። አንደኛው ነገር ጸባይ ነው። 2 ባህሪ ነው። 3 እውነተኛ ማንነት። ይሄ ልታይ ማለት ሳይሆን ሰዎች እውነተኛ ማንነታችንን ሊያውቁት ይገባል። 4ኛው ነገር ትዕግስተኛ መሆን ነው። 5ኛው ደግሞ ሳይኮሎጂያዊ ጥናት ማጥናት ነው። ሰዎች ጋር ባለን ግንኙነት በአነጋገራችን፣ በአወራራችን ምን አይነት ፈታ ያለ አክሽን የሚወደው ቀልድ የበዛበት ቁም ነገር ያለበት ሰው ነው የሚለውን መለየት ራሱ ወሳኝ ነው። ሌላኛው ደግሞ ይሄ እንደ ሽሮ እንደ ቀጠን ወፈር ያለ ዝም ብሎ ታብታባ የማይረባ ወሬ እንደ ሰው ሳይኮሎጂ ስለሚለያይ መርህና ሊያዝናና የሚችሉ ጠንከር ያሉ ሀሳቦች ቢሆን የተሻለ ነው። እነዚህን ስናደርግ መግባባት እንችላለን። በዋነኛነት ግን ጸባይና ባህሪና እውነተኛ ማንነቶች በጣም ወሳኝ ናቸው። ምንድን ነው የሚያደርጉት? ብዙ ጊዜ ሰዎችን ታክሰን አንዳንድ ጊዜ ክልል ማጣት እንችላለን። ተግባቢ ከሚያደርጉን መንገዶች አንደኛው ነገር ከጸባይና ከባህሪ ባሻገር እውነተኛ ሳይኮሎጂያቸው ምን ሊመስል ይችላል፣ እነዚህ ላይ ማጥናት ነው። ሌላ ባህሪዋ ከሰዎች ጋር እንዴት ነው ያለው ነገር፣ ክፍተቱን ያምናል ወይስ እንደዚህ ዝም ብሎ የትየለሌ ነው፣ ዝም ብሎ ወቃሽ ነው፣ ራስን ቆም ብሎ የማያይ ሰው። ይህንንስ ቁጭ ብሎ ማየት ያስፈልጋል። እንደዚህ የሚያደርግ ከሆነ ተግባቢ ለመሆን ይረዳዋል። ሌላኛውስ ዝምታ የሚያበዛ ከሆነ፣ ዝም የሚሉ ሰዎች ብዙ ጊዜ አንዳንድ ነገሮች ላይ ጠቃሚ ናቸው። አንዳንድ ነገሮች ላይ ግን ከተግባቦት አንፃር ዝም የሚል ሰው የመግባባት እድሉ ከሚያወራ ሰው ጋር እኩል ላይሆን ይችላል እና ተግባቢነት ሊቀንሱ ከሚችሉ ውስጥ በስተቀር ሚዛን ያለና ዝምታ ነው። ይህ ጭምት ማለት በዚህም ጊዜ ደግሞ ቀባጣሪ ሰው ሊግባባ ይችላል እና መቀባጠሩን ትንሽ ሚዛናዊ አድርገን ለመግባባት ጥረት ማድረግ የምንችል ከሆነ ተግባቢ መሆን እንችላለን። ይሄ የሳይኮሎጂ ፋክተር። የመጨረሻው ሳጠቃልለው የሰው እውነተኛ ማንነት ለማወቅ ጥረት ማድረግ፣ ሰዎች የግል ጉዳይ ላይ ከመግባት መቆጠብ፣ እነዚህ ማድረግ የግድ ነው። ትንሽ ወለም ዘለም ንግግራችን ዘላፍ ሲል የገቡብን ምክንያት ወይም ደስ የማይላቸው ሳይኮሎጂ ጓ ሲሉብን ቶሎ ብለን ነገሩን ወደ ሌላ አቅጣጫ ለመቀየስ ጥረት ማድረግ ነው። ሰው የማይወደውን ነገር ከማውራት እንቆጠብ። በቃ እንደዚህ ማድረግ ነው። ያንን ነገር ሳይኮሎጂ ለመተው ኢንተረስት ፈቃደኛ የሚሆን ከሆነ እሱ እሺ፣ ግን ቦግቱ ግብኝ ከሆነ ለማቋረጥ ለመተው ወሬውን ቶካፕ ቼንጅ መቀየር ያስፈልጋል። የዛሬ ቪዲዮ በዚህ ተጠናቋል። ፕሮግራም ላይክ፣ ሼር፣ ሰብስክራይብ አድርጉ።